ቆይ ታሪኩ የሚጀምረው አሁን አይደለም ከዛሬ 61 ዓመት በፊት ከ1957 ጀምሮ ነው። ታሪኩ የሚጀምረው እዚህ ነው። ሁሉንም በአንድ ቦታ የያዘውና ረጅም ዓመት ደንበኞቹን በታማኝነት ሲያገለግል የነበረው ሸዋ ሱፐርማርኬት አሁን ላይ ዘርፉን በማስፋት ሸዋ ሆምስ ሪል ስቴት በሚል ስያሜ ቆንጆና ለመኖር ምቹ የሆኑ አፓርትመንቶችን ለውድ ደንበኞቹ ይዞ መጥቷል። እስኪ ሳይት ላይ እንሂድና ደግሞ ስለ ሳይቱ አንዳንድ የሚነግረን ሰው እዛ ይኖራል። አጠር ያለ ቆይታ እናደርጋለን። እስከዛው ግን እናንተ ይህንን ፔጅ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። ራስሽን አስታውቂ እና ስለ ሸዋ አንዳንድ ነገር ንገሪኝ። እኔ ማህደር እባላለሁ። የሸዋ ሆምስ ሪል ስቴት የሽያጭ አማካሪ ነኝ። ስለ ሸዋ አንዳንድ ነገር ንገሪኝ። ሸዋ ሆምስ ሪል ስቴት የስመ ገናናው እና የአንጋፋው የሸዋ ሱፐርማርኬት እህት ኩባንያ ነው። በሪል ስቴት ሴክተሩ ላይ ወደ 8 ዓመታት ያህል አስቆጥሯል። የመጀመሪያውን ሳይቱን ቦሌ ቡልቡላ ማርያም ማዞሪያ አካባቢ ግንባታውን ጨርሶ ርክክብ አድርጓል። ሁለተኛውን ሳይት ደግሞ መካኒሳ ላይ እሱንም እንዲሁ ርክክብ አድርገናል። አሁን ደግሞ የሶስተኛው ትልቁ ፕሮጀክታችን ገርጂ ጃክሮስ የሚገኝ የኮምፓውንድ መንደራችን ነው። 44,000 ካሬ ላይ ያረፈ የኮምፓውንድ መንደር ነው እየገነባን የምንገኘው። በውስጡም 154 ቪላ ቤቶችና 4 አፓርትመንት ህንፃዎችን ነው ይዞ እየተንቀሳቀሰ የሚገኘው። ከ4 አፓርትመንት ህንፃዎች መካከል የመጀመሪያውን አፓርትመንት ዩኒት ግራውንድ ፕላስ 10 የሆነ ግንባታውን ጨርሰን ለነዋሪዎች ቁልፍ ርክክብ አድርገናል። ሁለተኛውን አፓርትመንት ዩኒት ደግሞ ግራውንድ ፕላስ 15 የሆነ እሱንም እንዲሁ ግንባታውን 85% ላይ አድርሰናል። ከ6 ወር በኋላ ዴሊቨርድ እናደርጋለን ለነዋሪዎቹ ማለት ነው። አሁን ደግሞ ሶስተኛውን ትልቁን ዩኒት አፓርትመንት ነው ግንባታ ላይ የምንገኘው። ግራውንድ ፕላስ 18 ነው። እሱም አሁን የፋውንዴሽን ስራ ጨርሰን ቤዝመንት ልንወጣ ያልንበት ስቴጅ ላይ ነው የምንገኘው ማለት ነው። አራተኛውና የመጨረሻውን አፓርትመንት ህንፃ በቅርቡ እዚሁ ጃክሮስ ግቢ ውስጥ ላውንች እናደርጋለን ማለት ነው። ሸዋ ሆምስ ሪል ስቴት ይህንን የሪል ስቴት ሴክተር ከተቀላቀለ 8 ዓመታትን አስቆጥሯል። በእነዚህ 8 ዓመታት ውስጥ ቦሌ ቡልቡላ ማርያም ማዞሪያ አካባቢና መካኒሳ ላይ 2 ሳይቶችን ገንብቶ ለነዋሪዎች ርክክብ አድርጓል። አሁን ላይ ደግሞ ትልልቅ ፕሮጀክቶችን ይዞ እየተንቀሳቀሰ ነው የሚገኘው። አሁን ላይ ሸዋ ሆምስ ሪል ስቴት 6 ትላልቅ ፕሮጀክቶችን ይዞ እየተንቀሳቀሰ ይገኛል። ከ6ቱ 4ቱ የሚገኙት ቦሌ ወሎ ሰፈር ላይ ሲሆኑ ቦሌ ወሎ ሰፈር ፒኮክ መናፈሻ ፊት ለፊት ኢንሳጋ፣ ቦሌ ማተሚያ እንዲሁም ደግሞ ተባበር በርታ ጋር ይገኛሉ። ከነሱ በተጨማሪው 5ኛው ደግሞ ትልቁ ፕሮጀክታችን ገርጂ ጃክሮስ ሲሆን 6ኛውና የመጨረሻው ደግሞ ካሳንቺስ ጋር ይሆናል ማለት ነው። እያስገነባ ነው የምንገኘው። አሁን ደግሞ ዛሬ ላይ የምንገኘው ከነዚህ ትልልቅ ፕሮጀክቶቻችን መካከል ገርጂ ጃክሮስ ላይ የሚገኘው 44,000 ካሬ ላይ ያረፈው የኮምፓውንድ መንደራችን ላይ ነው። ዞር ዞር እያለን ግቢው ብናይ ይላል። ቅድም እንዳልኩሽ የጃክሮስ የመኖሪያ መንደራችን 44,396 ላይ ያረፈ የኮምፓውንድ መንደር ነው እየገነባን የምንገኘው። በውስጡ 154 ቪላ ቤቶችና 4 አፓርትመንት ዩኒቶች ይኖሩታል። የመጀመሪያው አፓርትመንት ዩኒት ይህ ከኋላ ብታዩ ነው። እንዳልኩሽ ገንብተን ርክክብ አድርገናል። ውስጡን ገብተን ብናየው ሁሉ ለደንበኞቻችሁ በሰሚ ፊኒሽ ነው በፊል ፊኒሽ ነው ያስረከባችሁ ይገኛል። ሸዋ ሆምስ ሪል ስቴት ሁለቱንም አማራጭ ፈልጎ ለሚመጣ ደንበኛ እንደየፍላጎቱ ያስተናግዳል። ሰሚ ፊኒሽ ፈልጎ ለሚመጣ ደንበኛ በሰሚ ፊኒሽ፣ ፉል ፊኒሽ ፈልጎ ለሚመጣ ደንበኛ ደግሞ በፊል ፊኒሽ ያስረክባለን ማለት ነው። እንግዲህ ግንባታውን ጨርሰን ርክክብ አድርገናል ያልኩሽ አፓርትመንት ህንፃ ላይ ያሉት ቤቶች እነዚህን የመሳሰሉት ናቸው። ምናልባት ግን 100% ከፍሎ መግባት ለሚፈልግ ደንበኛ አንዲት የቀረች ቤት አለች። ባለ 2 ሜጋ 88 ካሬ እድሉን መጠቀም የሚችል ደንበኛ ካለ አለ ማለት ነው አንዲት ቤት። በመቀጠል ደግሞ ሁለተኛውን አፓርትመንት ዩኒታችንን ግራውንድ ፕላስ 15 የሆነውን በወለል 5 ቤት የሚይዘውን ግንባታው አሁን 85% የደረሰውን ቤት ሄደን ያው ማለት ነው።
ሶስተኛው አፓርትመንት ህንጻችን ያልኩሽ ደግሞ ይህ ከኋላ የምታየውን ይመስላል። የፋውንዴሽን ስራ ጨርሰን አሁን ቤዝመንት እየወጣን ነው የምንገኘው። ግራውንድ ፕላስ 18 ነው። በወለል 5 ቤቶች ናቸው የሚኖሩት። ባለ 2 እና ባለ 3 የተለያዩ የካሬ አማራጭ ያላቸውን ቤቶች በውስጡ ይዟል ማለት ነው። ባለ 2 መኝታ ትንሹ ካሬ 95 ካሬ፣ 98 ካሬ እና 102 ካሬ ነው። ባለ 3 መኝታ ደግሞ 138 እና 139 የካሬ አማራጭ ያላቸውን ቤቶች ይዘናል ማለት ነው። ባለ 2ም ባለ 3ቱም መኝታዎች ተጨማሪ የሆነ ባለ 3ቱም 4ኛ ባለ 2ቱም 3ኛ የአጋዥ ወይም ደግሞ የሰራተኛ ክፍልን በውስጣቸው ይይዛሉ ማለት ነው። አሁን ሶስተኛ አፓርትመንታችሁ በምን ያህል ጊዜ ውስጥ ነው ይሄኛው አፓርትመንት ህንጻችን ላይ ርክክብ የምናደርገው ግንባታውን አጠናቀን ርክክብ የምናደርገው በ2 ዓመት ተኩል ጊዜ ውስጥ ነው። ነገር ግን ቅድም እንዳልኩሽ 100% ከፍሎ መግባት ለሚፈልግ ደንበኛ የመጀመሪያው አፓርትመንት ህንጻችን አለ። ከ6 ወር በኋላ አጭር ጊዜ ብሎ ለሚጠይቅ ደንበኛ ደግሞ ሁለተኛ ላይ ያየነው አፓርትመንት ህንጻ አለ። በመቀጠል ደግሞ የረጅም ጊዜ ቀስ እያልኩኝ በቅድመ ክፍያ ከፍዬ ቀስ እያልኩኝ የምከፍለው የሚል ደንበኛችን ደግሞ ይህኛውን አፓርትመንት ህንጻችንን በ2 ዓመት ተኩል ጊዜ ውስጥ እናስረክባለን ማለት ነው። እዚህ ጃክሮስ ላይ የሚገኘው ሳይታችሁ ለምን ሰፋሪ ቅርብ ነው? ምን ሰፋሮች አዋስኑታል? ደግሞ ከዛ በተጨማሪ በዙሪያው ማህበረሰቡ ሊገለገልባቸው የሚፈልጋቸው ወይም ደግሞ የሚያስፈልጉ ተቋማቶች ምን አሉ? እንዳልኩሽ ትልቅ የመኖሪያ መንደር ነው። በውስጡ ለህብረተሰቡ ያገለግላል ብለን የምናስባቸውን ብዙ አይነት ፋሲሊቲዎችን አካተናል። ከእነሱ መካከል የከርሰ ምድር ውሃ፣ የመኪና ማቆሚያ፣ የህፃናት መጫወቻዎች፣ የስፖርት ማዘውተሪያ ቦታዎች፣ 24 ሰዓት የሚሰሩ ስታንድ ባይ የሆኑ ጀነሬተሮች፣ ሊፍቶች፣ በየፍሎሪ ደግሞ እንዲሁም የቆሻሻ ማስወገጃ ጋርቤጅ ሹተሮች እንዲሁም ደግሞ ቴራሶች አንዳንድ የተለያየ ኢቨንት ቢኖርባቸው ያን ኢቨንት ማዘጋጃ ቦታ እንዲሆን የጋራ የሆነ ቴራስ እንዲሁም ደግሞ ለየት የሚያደርገው የሸዋ ሱፐር ማርኬት ኩባንያ ስለሆነ አንድ የሸዋ ሱፐር ማርኬት ሾፕ በግቢ ውስጥ ይኖረናል ማለት ነው። ከዛ በተጨማሪ በመጨረሻ ለምን ደንበኞች ሸዋ ሆምስን እንደሚመርጡ ታስረጅን? እንዳልኩሽ ሸዋ ሆምስ ሪል ስቴት የስሜ ገናናው ነው የአንጋፋው የሸዋ ሱፐር ማርኬት እህት ኩባንያ ነው። ያው ሸዋ ሱፐር ማርኬት በሱፐር ማርኬት ዘርፍ ከ61 ዓመት በላይ ስሙን ያቆየ ሱፐር ማርኬት ነው። ሶ በዛ የተነሳ ምንም አይነት የእምነት ችግር የለብንም። ትረስት ኢሹ ምንም አይነት ነገር የለብንም። ገንብተን ያስረከብናቸው ሳይቶቻችን ለዚህ ምስክሮቻችን ናቸው። በምን አይነት የማቴሪያል ጥራት፣ በምን አይነት የግንባታ ፍጥነት እየገነባን እንደሆነ ያስረከብናቸው አሁን በግንባታ ላይ ያሉት የሚያሳዩ አፓርትመንቶቻችን ምስክሮቻችን ናቸው። እኛ ለደንበኞቻችን ቤትን ብቻ ሳይሆን እምነትንም ጭምር የምንሸጠው። ለዚህ ምስክሮቻችን ደግሞ ከዚህ ቀደም ከኛ ጋር ቤተሰብ የሆኑ ደንበኞቻችን ትልቅ ምስክሮቻችን ናቸው። አሁንም ሌሎች ሰዎችም ቢሆን ሳይቱን አይተው መጥተው ወደውት የቤት ባለቤት እንደሚሆኑ ባለሙሉ ተስፋ ነኝ ማለት ነው። እሺ ማደር፣ ስለሰጠሽን መረጃ በጣም አመሰግናለሁ። እናንተም ስለመጣችሁ ከልብ እናመሰግናለን። እሺ አመሰግናለሁ። እንግዲህ እንደሰማችሁት ነው። እኔ ስለ ሳይቱ ምንም ነገር መናገር አይጠበቅብኝም። እናንተ ግን የበለጠ መረጃ ለማወቅና ሳይቱን ለማየት ከፈለጋችሁ እታች ባለው ስልክ ደውላችሁ መታችሁ ማየት ትችላላችሁ። ከዛ በተጨማሪ ደግሞ ይሄንን ፔጅ ሰብስክራይብ ማድረግ እንዳትረሱ።